ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ ጀምረን እስከ ተ ድረስ ያሉትን በደንብ እናያለን። እነሱን ባየናቸው ፊደላት ደግሞ ቃላት እየመሰረትን የምንለማመድ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እሺ እነዚህ ናቸው። እሺ ይቺ ማናት? ሀ፣ ይቺ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ፣ ይቺ ሆ እንላታለን። እሺ እንደገና ስናያቸው ማናልናት? ይችኔ ሀ፣ ይችኛዋ ሁ፣ ይችኛዋ ማናት? ሂ፣ ይቺ ማናት? ሃ፣ ይቺ ማናት? ሄ፣ ይቺ ህ፣ ይችኛዋ ማናት? ሆ ናት። እሺ ወደ ቀጣይ ፊደላት ስንሄድ እነዚህ ናቸው። እሺ ይቺ ማናት? ለ ናት። ያው ለ። በመቀጠል ይቺ ማናት? ሉ፣ ይቺ ሊ፣ ይችኛዋ ማናት? ላ፣ ይቺ ሌ፣ ይቺ ማናት? ል። በመቀጠል ይቺ ማናት? ሎ፣ ይቺ ሎ ናት። ሎ። እሺ ሎ ድጋሚ ስናያቸው ይቺን ማናልናት? ለ፣ ይችኛዋ ሉ፣ ይቺ ማናት? ሊ፣ ይቺ ማናት? ላ፣ ይቺ ማናት? ሌ፣ ይቺ ማናት? ል፣ ይቺ ማናት? ሎ ናት። እሺ በመቀጠል እነዚህ ናቸው። እሺ የመጀመሪያዋ ፊደል ማናት? ይቺ ሃ ናት። ሃ፣ ይቺ ሁ፣ ይቺ ማናት? ሂ፣ ይቺ ሃ፣ ይቺ ማናት? ሄ፣ ይቺ ህ፣ መቀጠል ይቺ ማናት? ሆ። እሺ እስቲ ድጋሚ ማናት? ይቺ ሃ፣ ይችኛዋ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ ናት። ይቺ ህ፣ ይችኛዋ ሆ ናት። ሆ እንላታለን። እሺ በመቀጠል እነዚህ ናቸው። እሺ ይቺ የመጀመሪያ ፊደል ይቺ ማናት? መጀመሪያዋ ይቺ መ ናት። መ፣ ይችኛዋ ሙ፣ ይቺ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ማናት? ም፣ ይችኛዋ ማናት? ሞ ናት። እሺ ዘን ወደ ድጋሚ ስናያቸው እስቲ ይቺ ማናት? መ፣ ከዛ ይችኛዋ ማናት? ሙ፣ ይቺ ሚ፣ ይችኛዋ ማናት? ማ፣ ይቺ ሜ፣ ይቺ ም፣ ይችኛዋ ማናት? ሞ ናት። ሞ
እሺ በመቀጠል እነዚህ ነው። ይቺ ማናት? ሰ ናት። ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ማናት? ሶ ሶ ናት። እስቲ እንደገናቸው ይቺን ማናልናት? ሰ ሰብራችሁ ሱ ሲ ሳ ሴ ስ ሶ ሶ ሶ እንላለን። እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ይቺ የመጀመሪያዋ ማናት? ረ ናት። ረ ዘን ሁለተኛዋ ይቺ ሩ ይቺ ሪ ሪ ይቺ ራ ይቺኛዋ ሬ ይቺ ር ይቺ ሮ ሮ ናት። ሮ እሺ እንደገና ረ ሩ ሪ ራ ሬ ዝ ሮ ሮ ናት። እሺ መልካም። በቀጣይ እነዚህ ናቸው። ይቺ ማናት? ሰ ናት። ሰ ሁለት አይነት ሰ አየን ማለት ነው። ሰ ይቺ ሱ ይቺኛዋ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺኛዋ ማናት? ሶ ይቺ ሶ ነው። ሶ እሺ እንደገና እስቲ እንያቸው። ይቺ ማናት አለ? ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺኛዋ ማናት? ሶ ናት። ሶ ሶ እሺ ወደ ቀጣይ ስናልፍ እሺ ይቺ የመጀመሪያዋ ፊደል ማናት? ይቺ ሸ ናት። ማን አልኳችሁ? ሸ ያው ሹ ሺ ሻ ሼ ሺ ሾ ሾ ሾ እሺ እንደገና እስቲ ይቺን ማን አልናት? ሸ ናት። ሸ ይቺኛዋ ሁ እሺ ይቺ ማናት? ሺ ይቺ ሻ ይቺ ሼ ይቺ ሽ ይቺኛው መጨረሻ ማናት? ሾ ናት። ሾ እሺ ነው። ወደ ቀጣይ ፊደላት ስንገባ እነዚህ ናቸው። እሺ የመጀመሪያ ፊደል ማናት? ይቺ ፊደል ማናት? ቀ ናት። ቀ ቁ ቂ ቃ ቄ ቅ ቆ ቆ ናት ይቺ። እሺ እስቲ እንደገና ይቺ ማናት? ቀ ቁ ቂ ይቺ ቃ ይቺ ቄ ይቺ ቅ
መጨረሻ ይቺ ማናት? ኦ ናት። ኦ እንላለን። እሺ ወደ ቀጣዮች ፊደላት ስናልፍ እሺ ይቺ ማናት? በ ናት። በ እሺ ይቺ ማናት? ቡ እሺ ይቺ ማናት? ቢ ይቺ ባ ይቺ ቤ ይቺ ብ ይቺኛው ማናት? ቦ ናት። እሺ እንደገና በ ቡ ቢ ባ ቤ ብ ቦ እሺ ከዚህ በመቀጠል ደግሞ ይቺ ናት። እሺ የመጀመሪያዋ ፊደል ማናት? ይቺኛዋ ይቺ ማናት? ተ ይቺ ቱ ይቺ ሂ ከዛ ይቺኛዋ ካ ይቺ ማናት? ቴ ይቺ ት ከዛ ይቺ ማናት? ቶ ናት። ቶ እሺ እንደገና ተ ቱ ቲ ታ ቴ ት ቶ ናት። ቶ እንላታለን። እሺ በመቀጠል ደግሞ እነዚህ ናቸው። ይቺ ማናት? ቸ ናት። ቸ ይቺ ቹ ይቺ ቺ ይቺ ቻ ይቺ ቼ ይቺ ች ይቺ ማናት? ቾ ናት። ቾ እስቲ እንደገን ይቺ ቸ ከዛ ሁለተኛ ይቺ ቹ ይቺ ማናት? ቺ ይቺ ማናት? ቻ ይቺ ቼ ይቺ ች ከዛ ይቺ ማናት? ቾ ናት። እሺ መልካም። ከዚህ በመቀጠል እንግዲህ ደግሞ ቃላቶችን እናያለን። ባየናቸው ፊደላት ቃላት መለማመድ። እሺ አሁን እነዚህን ታነቡልኛላችሁ። ፊደሎቹን በሙሉ አይተናቸዋል። እሺ የመጀመሪያዋ ፊደል ማናት? እቺ የመጀመሪያዎች ማናት? ቤ ናት። ቤ ከዛ ይችኛው ማናት? ት ቤት አንድ ላይ ቤት ብለን እናነባለን። ቤት። እሺ በመቀጠል እነዚህ ናቸው። እነዚህን እስቲ አንብቡልኝ። ይቺ ማናት? ል ናት። ይቺ ብ ናት። ይቺኛው ማናት? ስ ናት። አንድ ላይ ልብስ ልብስ ብለን እናነባለን። ልብስ ብለን እናነባቸዋለን ማለት ነው። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ሳ ይቺ ማናት? ር ሳር ብለን እናነባለን። ሳር። እሺ እነዚህ ናቸው። እሺ ይቺ ማናት? ሴ ናት። ይቺ ማናት? ት ሴት አንድ ላይ ሴት ብለን እናነባለን። ሴት። እሺ ከዛን እነዚህ ናቸው። እሺ ይቺ ማናት?
ለ ናት። ይችኛዋ ለ ከዛ ይችኛዋ ማናት? ማ አንድ ላይ ለማ ለማ ብለን እናነባቸዋለን። ለማ። እሺ በመቀጠል እነዚህ ናቸው። እስቲ አንብቡልኝ። የመጀመሪያ ፊደል ይቺ ማናት? ቦ ናት። ይቺ ማናት? ር ናት። ይቺ ማናት? ሳ ቦርሳ ቦርሳ ቦርሳ። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያው ፊደል ይቺ ማናት? ቱ። ይቺኛው ማናት? ራ። ይቺ ማናት? ብ። አንድ ላይ ሹራብ 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 ብለን እናነባቸዋለን። ሹራብ። እሺ ዘን እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺ ማናት? ሁ ናት። ይቺ ማናት? ለ ናት። ይቺ ማናት? ት። ሁ ለ ት ሁለት ሁለት። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? በ ናት። በ። ይችኛዋ ቀ። ይቺ ማናት? ለ። በቀለ 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 ብለን እናነባለን። እሺ ዘን እነዚህ ናቸው። እነዚህ ስናነባቸው ይቺ ማናት? መ። ከዛ ይችኛዋ ማናት? ሰ። ይቺ ማናት? ለ። መሰለ 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 ብለን እናነባለን ማለት ነው። መሰለ። እሺ ዘን እነዚህ ናቸው። አሁን ደግሞ እሺ የመጀመሪያ ፊደል ማናት? ይቺ እነዚህ ይቺ ማናት? ቢ ናት። ቢ። እኛው ማናት? ሮ። ቢሮ 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 ብለን እናነባለን። ቢሮ። እሺ በመቀጠል እነዚህ ናቸው። እሺ እነዚህን አንብቡልኝ። ይቺ ማናት? ኦ። ይችኛዋ ማናት? ብ። ኦብ ኦብ ብለን እናነባለን። ኦብ። እሺ ዘን እነዚህ ናቸው። ይቺ ማናት? ሂ። ይችኛዋ ማናት? ሳ። ይቺ ማናት? ብ። ሂሳብ ሂሳብ ሂሳብ። እሺ እነዚህ እሺ ይቺ ማናት? ለ። ይቺኛዋ ቀ። ይቺ መ። ለቀመ ለቀመ ለቀመ። እሺ እነዚህ ይቺ ማናት? ይቺኛዋ ይቺ ሆ ናት አይደለ? ሆ። ከዛ ይቺኛው ማናት? ሄ። አንድ ላይ ሆ ሄ ሆሄ ብለን እናነባቸዋለን። ሆሄ። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እሺ የመጀመሪያው ፊደል ማናት? እነዚህ ያው እቺ ማናት? ቀ። ከዛ ይቺ ማናት? ሚ። ከዛ ይቺ ማናት? ስ። ቀሚስ ቀሚስ ቀሚስ። እሺ ዘን እነዚህ ናቸው። ይቺ ማናት? አ። ይቺ ማናት? ላ። ይቺ ማናት? ት። አ ላ ት ቃላት
ቃላት። እሺ እነዚህ ይቺ ማናት? ሀ ነው። ሀ ይችኛዋ መ የማናት? ር ሀ መ ር ሐመር። እሺ በመቀጠል እነዚህ ናቸው። እሺ የመጀመሪያው ፊደል ማናት? እነዚህ ይቺ ማናት? ቸ ከዛ ይችኛዋ ማናት? እስቲ አንብቡልኝ። መ ይቺ ማናት? ተ ናት። ተ ሸመተ ሸመተ ብለን እናነባለን። ሸመተ። እሺ በመቀጠል እነዚህ ናቸው። እነዚህ ያው ይቺ ማናት? ተ ናት። ተ ይቺ ረ ናት። ይችኛዋ ማናት? ተ ተረተ ተረተ ተረተ። እሺ ኦኬ እነዚህን እስቲ አንብቡልኝ። ይቺ የመጀመሪያው ፊደል ማናት? ባ ይቺ ማናት? ት ይቺ ማናት? ሪ ባትሪ ባትሪ ባትሪ። እሺ እነዚህ እሺ ይችኛው ማናት? ስ ናት። ስ እሺ በመቀጠል ይቺ ማናት? ም ስ ም ስም ስም ብለን እንጽፋለን። እሺ እነዚህስ እሺ የመጀመሪያው ፊደል ማናት? ል ናት አይደለ? ያው ል ከዛ ይቺ ማናት? ብ ልብ 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 ብለን እንባላለን። እሺ ከዛ እነዚህ ናቸው። እሺ እነዚህ ይቺ ሌ ናት የመጀመሪያው። ከዛ ይችኛው ማናት? ባ አንድ ላይ ሌ ባ ሌባ 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 ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ያው ይቺ ማናት? ማ ናት። ከዛ ይችኛዋ ማናት? ር አንድ ላይ ማ ር ማር ብለን እናነባለን። ማር ብለን እናነባቸዋለን ማለት ነው። በዚህ አይነት መንገድ ከተለማመዳችሁ በጣም በአጭር ጊዜ ብቁ አንባቢ እና ጸሐፊ መሆን ትችላላችሁ። እንዲሁም ልጆቻችሁን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ልጆቻችሁን በኦንላይን ማስተማር ትችላላችሁ። በኦንላይን እናስተምራለን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ ወይም ልጆቻችሁ እንዲሆኑ እናስተምራለን። በኦንላይን እያስተማርን እንገኛለን። ለማስተማር ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ ብቁ እንዲሆኑ እናስችላቸዋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።